በእንግሊዘኛ አያገባህም፣ አይመለከትህም፣ ከቀልብ ያልነበርኩም፣ ያመሃል እንዴ፣ አስታውስ፣ እንዳትረሳ፣ ወስን ማለት ስንፈልግ እንዴት እንላለን? ዛሬ ከማይንድ ጋር የተገናኙ በጣም አሪፍና ጸድ ኤክስፕሬሽኖችን እንማራለን። Is that clear? So this is Pure English Academy with Nathan. Let's get started. Baruch. Yes. How you doing? I'm doing good. That's good. ዛሬ የምናየው ምንድን ነው? Common expressions with mind. Is that clear? Yes. Mind ከምትለው ቃል ጋር የተገናኙ ኤክስፕሬሽኖች ነው የምናየው ማለት ነው። Is that clear? Yes. Nice. እስኪ ሲቹዌሽን ልስጥ የመጀመሪያው። እስኪ ብዙ ጊዜ በሴት ነው የተለመደው አይደል? እስኪ let's say that you're a girl, ሴት ብትሆን አንተ አንዳንድ አክስቶቹ አንዳንድ ሰዎች ይመጡና ምንድን ነው የሚሉት? You're getting older now. እያረጀሽ ነው አሁን። When are you getting married? መች ነው የምታገቢው? Is that clear? Yes. Are you dating someone? የሆነን ሰው ዴት እያደረግሽ ነው? Do you have a boyfriend? ቦይፍሬንድ አለሽ? ምናምን ብሎ በቃ ሲነዘንዟት ምንድን ነው የምትለው? እስኪ አያገባችሁም፣ አይመለከታችሁም በል። ማይንድን በመጠቀም You don't mind? You don't mind ማ ቅር አይልህም ነው። Mind your own business. Yeah, mind your own business. Mind your own business. እስኪ አንብበው። Mind your own business. Nice. Mind your own business ምን ማለት ነው? አያገባህም፣ አይመለከትህም። It doesn't concern me. All right? It's none of your business ማለት ነው። Is that clear? Yes. ግልጽ ነው አይደለ? Yes. እንደዚህ አይነት ሰው አጋጥሞ ያውቃል? Yes. አለው አይደለ? Yeah. That's really good. ስለዚህ ማይንድ የምትለው ቃል አለች ማለት ነው። Okay? That's really nice. ሁለተኛው በሲቹዌሽን ልንገር አይደል? Okay, so we went shopping. All right? To buy a jacket for you. ጃኬት ለአንተ ልንገዛ ሄድን shopping. All right? And you like both the black and the white one. ጥቁሩና ነጩን ጃኬት ወደኸዋል። But you can't decide. ግን ልትወስን አልቻልክም። ግራ ገብቷል። የትኛውን ልግዛ ስትል ምን እልሃለሁ እኔ? ሰውዬ ወስን እንጂ ሰዓት የለንም፣ ወስን በለኝ እስኪ። አሁንም ማንን በመጠቀም ማይንድ የምትለውን ቃል በመጠቀም ማለት ነው። ወስን በለኝ እስኪ። Just try. Make up your mind. That's really nice. ስለዚህ make up your mind. Make up your mind. እስኪ አንብበው። Make up your mind. Make up your mind ምን ማለት ነው? ወስን ዲሳይድ ማለት ነው። ኦኬ ብሮ ሜክ አፕ ዩር ማይንድ ወስን እንጂ ኦልራይት መሄድ አለብን we gotta go right ብለን ልንጠቀም እንችላለን ማለት ነው። ኢዛ ክሊር? ስለዚህ በድጋሚ ማይንድ የምትለው ቃል አለች ማለት ነው። ኢዛ ክሊር? ግን እዛው ቦታ ላይ ሆነ አንተ መወሰን ካልቻልክስ? what if you can't decide? ሁለቱን ወደኸዋል እና መወሰን አልቻልኩም፣ በሁለት ሀሳብ መሀል ነኝ በለኝ እስኪ። ልግዛው ሁለቱንም ወይስ አንዱን ልግዛ? በሁለት ሀሳብ መሀል ነኝ በለኝ እስኪ። አሁንም ማንን በመጠቀም? ማይንድ የምትለውን ቃል በመጠቀም በሁለት ሀሳብ። ኧረ አልተቻልክም አይታል። ስለዚህ am into minds. I'm into minds. እስኪ አንብቡ። I'm into minds. Yeah, I'm into minds ምን ማለት ነው? በሁለት ሀሳብ መሀል ነኝ። I can't decide መወሰን አልቻልኩም እያልክ ነው። Is that clear? Yes. That's good. All right. እሺ አራተኛው ደግሞ እስኪ አጎቴ የሆነ ሰዓት ምን እንዳለኝ ልንገር። Listen up. If you don't work hard and change your life while you're young, ወጣት ሆነህ በወጣትነት እድሜ ህይወትን ጠንክረህ ሰርተህ ህይወትን መቀየር ካልቻልክ it will be very hard in the long run. ወደፊት በጣም ከባድ ነው የሚሆነው። ይሄን እንዳትረሳ ይሄን አስታውስ ይሄን አለኝ። So what is this? አስታውስ ይሄን እንዳትረሳ in English. አሁንም ማይንድ የምትለውን ቃል በመጠቀም ዲስገምት። ይሄን እንዳትረሳ አስታውስ ይሄን አለኝ። ሪማይንድ ነው። ሪመምበር ማይንድ ስላለች ነው። ሪማይንድ ማለት የሆነ ሰው የሆነ ነገር እንዲያስታውስ ስታደርግ ነው። ኦኬ ግን ኦልራይት እሱ አይደለም። ኤክስፕሬሽኗ ምንድን ናት? keep this in mind. እስኪ አንብበው። keep this in mind. nice. keep this in mind ምን ማለት ነው? አስታውስ፣ ይሄን አስታውስ፣
እንዳትረሳ ይሄን ማለት ነው። ኦኬ ሶ ዲስ የምትለው ስላለች ነው። ኪፒንግ ዲስ ማይንድ ካለ ምንድነው? አስታውስ እንዳትረሳ ማለት ነው። ኢዝ ዛት ክሊር? ዳትስ ጉድ። ሶ ዋት ዱ ዩ ቲንክ? ያለው ነገር እውነት ነው ወይስ አይደለም? ዋት ዱ ዩ ቲንክ አባውት ኢት? ዳዝ ኢት ሜክ ኤኒ ሴንስ? ሴንስ አለው? ኖ። በወጣትነት የሆነ ካልሰራ በኋላ ከባድ ነው የሚሆነው የቱን ለመቀየር? ወይስ ኤኒ ታይም ኤኒ ኤጅ ኢዝ ፖሲብል ቱ ቼንጅ ዩር ላይፍ? ኤኒ ኤጅ ኢዝ ፖሲብል። ኤኒ ኤጅ ኢዝ ፖሲብል እነግረዋለሁ። ከዛ ታወራለች። that's really good and the next one is ሁለተኛው ደግሞ ምንድነው? እስኪ ናታን የሚሰማህን ተናገር በለኝ እስኪ። like የሚሰማህን ያሰብከውን ውስጥ ያለውን ነገር ተናገር በለኝ እስኪ። tell me what is in your mind. tell me what's in your mind. okay ግን ሌላ በጣም ጸዴ የሆነች ኤክስፕሬሽን አለች አይደለ? ጸዴ የሆነች ኤክስፕሬሽን እሷ ምንድነች? speak your mind. speak your mind እስኪ በለው። speak your mind. that's good ምን ማለት ነው? ውስጥ ላይ አይምሮ ላይ ያለው ነገር ያሰብከውን የሚሰማን ተናገር እያልከኝ ነው። is that clear? that's good. do you speak your mind? are you that kind of person? የሚሰማን ያሰብከው የምትናገርና ወይስ you ዙሪያ ጥምጥም የምትሄድ ነው? no I speak my mind. I always speak my mind. ሁሉ ጊዜ ያሰብኩትን የሚሰማኝን እናገራለሁ ያልክ ነው። is that clear? that's good. let's keep going, right? okay all right አሁን ደግሞ የሆነ ሰዓት I told you to bring me something የሆነ ነገር እንድታመጣልኝ ነግሬህ ነበር። is that clear? ከዛ the next day ሁለተኛው ቀን ላይ ምንድነው? አባሪ did you bring it? አመጣልኝ አልኩ። በጣም ይቅርታ ረሳሁት፣ ዘነጋሁት፣ አላመጣሁልህም፣ በጣም ይቅርታ በለኝ እስኪ። so basically ረሳሁት ዘነጋሁት የምትለውን ኤክስፕሬሽን ማይንድን በመጠቀም ትራይ። ረሳሁት ረሳሁት ዘነጋሁት just try whatever just try ምንም ይሁን። it slipped my mind. oh that's a good one. እሺ it slipped my mind. that's nice. it slipped my mind ምን ማለት ነው? ረሳሁት ዘነጋሁት። is that clear? yo buddy I'm really sorry. it slipped my mind ረሳሁት ዘነጋሁት I forgot it እያልክ ነው ማለት ነው። is that clear? that's good. do you forget things? ነገሮችን ትረሳለህ? የመርሳት ባህሪ አለ? or you good at remembering things? ወይስ ማስታወስ ላይ ጎበዝ ነህ? sometimes I forget. sometimes ትረሳለህ? that's good. I think I'm good at remembering things. ነገሮችን ማስታወስ ላይ ጎበዝ ነኝ። I don't forget things. ነገሮችን አልረሳም። I'm a very organized person. organized የሆንኩ ሰው ነኝ። I think that's my character I guess. is that clear? that's good. አንተ ግን ትረሳለህ አንዳንድ ጊዜ እዚህ ትረሳለህ። yeah that's really good. it slipped my mind ምን ማለት ነው? ረሳሁት I forgot it past already ረስተኸዋል አይደለ? I forgot it ረሳሁት ዘነጋሁት it slipped my mind እያልክ ነው። is that clear? nice. and the second one ሁለተኛው ደግሞ ምንድነው? we had a plan to meet on Sunday አይደለ? እሁድ ለመገናኘት ፕላን ነበረን። alright you and I አንተና እኔ and I gave you a call ደወልኩልና yo buddy where you at የት ነህ አልኩ። አሁንም በጣም ይቅርታ የሆነ ነገር ሀፕን አደረገና ነው ሐሳቤን ቀይሬያለሁ መምጣት አልችልም ዛሬ ለቀጣይ ሳምንት እናስተላልፈው በለኝ እስኪ። so basically ሐሳቤን ቀይሬያለሁ ዛሬ መምጣት አልችልም። I changed my mind. oh that's really good. I changed my mind. I changed my mind. I changed my mind ምን ማለት ነው? ሐሳቤን ቀይሬያለሁ። alright I can't come today ዛሬ መምጣት አልችልም። something very important happened አይደለ? የሆነ አስፈላጊ ነገር happen አድርጓልና I gotta go there እዛ መሄድ አለብኝ። I'm really sorry. alright እከሳለሁ የሆነ ምሳ ጋብዛለሁ በለኝ እስኪ። ቀጣይ ሳምንት በቃ ቀጣይ ሳምንት ምሳ ጋብዛለሁ በቃ። I will invite you. that's good. I'll invite you lunch. that's good. next week. is that clear? that's good. so do you usually change your mind? እንዴ ነው ብዙ ጊዜ ሐሳብን ትቀይራለህ? no ሐሳብ የመቀየር ባህሪ አለ? no ያ እኔም እንደዛው
that's good ስለዚህ I changed my mind ምን ማለት ነው ሐሳቤ ቀይሬያለሁ ማለት ነው alright good እሺ alright አሁን ደግሞ ምንድነው like የሆነ ሰዓት I was really mad በጣም ተናድጄ ነበርና ስናወራ I said something rude to you የሆነ በቃ ማለት የሌለብኝ መጥፎ ነገር ተናገርኩ alright ከዛ በሁለተኛው ቀን ተገናኘና bro I'm really sorry for I said ላልኩት ነገር በጣም ይቅርታ like ከቀልቤ አልነበርኩም የዛ ሰዓት ልክ እያሰብኩ አልነበረ በለኝ እስኪ ከቀልቤ አልነበርኩም ትክክል እያሰብኩ አልነበረ በለኝ እስኪ I'm not in my mind oh that's good good wasn't እናድርገዋ in the past አይደለ right I wasn't in my mind in my right mind right okay. right mind I wasn't in my right mind ከቀልቤ አልነበርኩም ልክ እያሰብኩ አልነበረም is that clear yes እያልኬ ነው ማለት ነው alright አንተ ደግሞ ምትለኛለህ just ተው በቃ ችግር የለውም አታስብ ችግር የለውም በለኝ እስኪ ተው በቃ ችግር የለውም አታስብ በጣም የተለመደች ኤክስፕሬሽን አለች never mind right እስኪ በለው never mind right so never mind ምን ማለት ነው አታስብ ችግር የለውም ተው በቃ ማለት ነው is that clear that's good good አሁን ደግሞ when someone tries to disrespect you all right to say something bad to you አንዳንድ ሰዎች አሉ ለአንተን ዲስሪስፔክት ለማድረግ የሚሞክሩ መጥፎ ነገር ለመናገር ሲሞክሩ ምን ልትላቸው ትችላለህ ስማ ለምትናገረው ነገር ጥንቃቄ አድርግ በለኝ ለምትናገረው ነገር ጥንቃቄ አድርግ alright ልክ እንደመጣልህ አታውራ ምናምን ነገር በለኝ እስኪ in english አሁንም ማይንድ በመጠቀም right ለምትናገረው ነገር ጥንቃቄ አድርግ ዝም ብለህ አትቀባጥር ምናምን ማለት ስፈልግ mind your language right mind your language እስኪ አንብበው mind your language nice mind your language hey mind your language ለምትናገረው ለምታወራው ነገር ለቋንቋ ለቃላትህ ጥንቃቄ አድርግ ዝም ብለህ መጥፎ ነገር አትናገር እያልክ ነው is that clear yes that's good እንደዚህ አይነት ሰዎች አጋጥሞ ያውቁም yes አሉ አይደለ yeah exactly so mind your language ማለት እንደዛ ነው ማለት ነው is that clear yes nice አሁን ደግሞ እዚህ ጋር እስኪ ሌላ ኤክስፕሬሽን ያማሃል እንዴ አብዳሃል እንዴ እንዴት እንደዚህ ታደርጋለህ በል እስኪ like ያማሃል እንዴ አታስብም እንዴት እንደዚህ ታደርጋለህ በል እስኪ are you out of your mind that's good ሁለት አሉ actually የመጀመሪያው are you out of ስናሳጥረው ምን ይሆናል out of ወይ አረ እስኪ በለው አረ ወይ out of ድገሙ out of that's good are you out of your mind that's good are you out of your mind እንዴ ያማል እንዴ are you out of your mind ወይም ሌላ እስኪ ሞክር ሌላም አንዳለች አሪፍ ያማል እንዴ ማለት ስንፈልግ that's good have you lost okay have you lost your mind have you lost your sense ማለት እንችላለን አይደለ have you lost your mind have you lost your sense ምን ማለት ነው ይሄም ተመሳሳይ ነው ያማል እንዴ አብዳሃል እንዴ how could you do that እንዴት እንደዛ ታደርጋለህ right ምናምን ነገር ማለት ስንፈልግ እነዚህ መጠቀም እንችላለን is that clear yes that's nice አሁን ደግሞ የመጨረሻ አንድ ፕሮቨርብ አለ dude what's a proverb ምን ማለት ፕሮቨርብ ማለት ፕሮቨርብ ምሳሌያዊ አነጋገር ማለት ነው ስለዚህ አንድ አለ ከማይንድ ጋር የሚገናኝ እሱ ምንድነው ከዓይን የራቀ ከልብ ይርቃል በለኝ እስኪ ማይንድ በመጠቀም ይሄን ምሳሌያዊ አነጋገር ንገረኝ ከዓይን የራቀ ከልብ ይርቃል out of eye that's good out of eye ሳይሆን sight out of sight out of mind that's good out of mind out of sight out of mind እስኪ አንበው out of sight out of mind ምን ማለት ነው ከዓይን የራቀ
ከልብ ይርቃል። እዚህ ጋር ግን ከማይንድ ይርቃል አይነት ነው ኤክስፕሬሽን ወደ እነሱ እንግዲህ አራው ነው ከልብ ይርቃል። that's good is it true? yes. do you feel it? yes. does it make any sense? yes. የሆነ ሰው ካይን ከራቀ ከልብ ይርቃል። okay that's really good. so out of sight out of mind ማለት ካይን የራቀ ከልብ ይርቃል ማለት ነው። is that clear? yes. so do you have any confusion here? ግልጽ ነው? no. so ሁሉንም የሚያመሳስላቸው ነገር ምንድነው? እዚህ ጋር ማይንድ የምትለው ቃል አለች ማለት ነው። alright that's really good. ስለዚህ እናንተ ይሄን ተምራችሁ ሁልጊዜ እንደምለው ዝም አትበሉ አይደለ? ተጠቀሟቸው፣ አፕላይ አድርጓቸው። alright ኤግዛምፕል ስሩባቸው። is that clear? so እና ደግሞ በስተመጨረሻ እንግሊዘኛን በአካልም ሆነ በኦንላይን መማር የሚፈልግ ካለ ደውልን። እንግሊዘኛ ለአንዴና ለመጨረሻ ጊዜ ጽድት አድርገን እናስተምራችኋለን። is that clear? so this is Pure English Academy. learn English the pure way. have a good one.